መጽሐፉ ያበሻ ጀብዱ ነው ማለት አሁን ይሄ መጽሐፉ ተወዳጅ ነው፣ ቆንጆ ነው። ከቼክ ነው ወደ አማርኛ አቶ ተጫነ ጆሮ መኮንን ይባላል ማለት ነው። በጣም ቆንጆ ስራ ነው፣ በጣም ተወዳጅ ነው። ሆኖ እኔ አሁን ከተጫነ ጋር እንደዚህ በወሬ መሀል ምናምን ስናወራ የሚገርሙኝ ነገሮች ስዕሎች አሉት። እነዚህ የግራፊ ስዕል አለ፣ የተራሮቹ የመልክዓ ምድር ቦምብ ሲጣል አውሮፕላኖቹ እንዴት እንደነበሩ እንደገና እንደዚህና ሴቶች አሁን ሲያግዙ ይሄ የማጀት ምናምን ነገሮች በቃ ኢማጂናሪ ይሄ አንድ ይሄ ምንድነው አንድ ባላገር አንድ መሳሪያ ተሸክሞ ሲሄድ ምናምን እነዚህ አሳሾች አገራቶች ምናምን የተለያዩ ስዕሎች አሉት ውስጥ። እንዴት ነው ስዕሎች መጡልህ? ስለ አብቹ ጦርም አለ እዚህ ላይ እንዴት መጡልህ ምናምን ብዬ ስጠይቀው ኢማጂናሪ ነው አይለኝ። ማለት እዛ ያለበት አካባቢ ቼክ አደባባዮች አሉ፣ እነሱ የተለመደ ነገር ነው እና ሳማን ይመጣል ሙዚቃ መሳሪያ መጫወት ይፈልግ ምናምን እንደዛ ኢንተርቴን የሚያደርጉበት አደባባይ አለ እና ሳማን እዛ ጋር ሁሉ ቀን ሲስል የሚያገኘው ይመስለኛል። ተለማምደዋል ከአቶ ተጫነ ጋር እየነገረው ነው። አይገርምም? እነዚህ እዚህ በየምዕራፉ ማለፊያዎቹ ምናምን ውስጥ አሉ ስዕሎች፣ በጣም ገዢ ስዕሎች ናቸው፣ የማይመስሉ ናቸው ግን በጣም ገራራሚ ስዕሎች አሉ እና እኔ አብቹ ጋር ነበር በእርግጥ የገረመኝ የነበረው እና ለሰውየው እየነገረው ነው። ያ ሰውዬ ሳለው ማለት ስለ ኢትዮጵያ ምንም የማያውቅ ሰውዬ ምናምን እንትን አትረሳም። ከመጽሐፉ ማዋዣ ውስጥ አንዷች ነበረች።